100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና፣ የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደለት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ ያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዳም በላም ያለ ሬቲንግ በጣም ባጭ ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። ለዚህ ደግሞ 5 ምሰሶዎች አሉ። አንደኛው ምሰሶ ኳሊቲ ግሮዝ ነው። ፎር ዘ ላስት 7 years $1 ኮመርሻል ሎን አልወሰንም። $1 ለምን? ኮመርሻል ሎን በእኛ ኢንስቲትዩሽናል ካፓሲቲ አምጥተን ኢንቨስት አድርገን ሪተርን ኦን ኢንቨስትመንት ሃርነስ ማድረግ የምንችልበት ጊዜ ሳይደርስ ክፍያ ይጠየቃል። የኳሊቲ ግሮዝ እንዲረጋገጥ ይሄን እዳ ከፍለን ሌላ ኮመርሻል ሎን ብናመጣ አንዳንድ ሀገራት እንደሚያደርጉት ለልጆቻችን ቅድም ያሰብነው ማሳካት አንችልም። ሁለተኛ ፐብሊክ ፒፕል ፓርትነርሺፕ ነው። ለምሳሌ ግሪን ሌጋሲ ፐብሊክ ፒፕል ፓርትነርሺፕ ባይፈጠር ኖሮ 48 ቢሊዮን በየትኛውም መንገድ ኢትዮጵያ ማሳካት አትችልም። ሪቨርሳይድ ከእንጦጦ ጀምሮ እስከ ፒኮክ ያለው 26-27 ኪሎ ሜትር በጣም ኢምፕሬሲቭ ስራ ነው። በጣም የሚያኮራ ስራ ነው። ባይዘው በጣም የሚያኮራ ስራ ነው። ይሄ ስራ ውስጥ አዲስ አበባ ወደ 1.3 ትሪሊየን ብር ኢንቨስትመንት አትራክት አድርጓል። የሚያስደንቅ ሬስቶራንት፣ ኮፊ ሾፖች ይገነባሉ። አዲስ አበባና ፕራይቬት ሴክተር በጋራ 1.3 ትሪሊየን ብር ኢንቨስትመንት ኢትዮጵያ ማድረግ አታውቅም እንኳን አዲስ አበባ። እንዴት ነው የግል ሴክተር ያን ብር ያመጣው ያላችሁ እንደሆነ ያ ፓርትነርሺፕ እየሰራ ስለመጣ። ሶስተኛው ቴክኖሎጂካል ሳቪ የሆነ ኢንስቲትዩሽን መፍጠር ነው። መሶብ፣ ቴሌብር በጣም ብዙ መጥቀስ ይቻላል። ስቶክ ማርኬት የጀመርናቸው ጉዳዮች ቴክኖሎጂካሊ የምንሰራቸው ስራዎች ሶስተኛው ምሰሶ ነው። በተለይ ዲጂታል 2030 ይሄን ለማሳካት ከፍተኛ ሚና ይጫወታል። እኛ ከመጣን ጀምሮ 30-40 ሺህ መዋዕለ ሕጻናት ገንብተናል። በጣም በርካታ ሃይ ስኩል እና ኤሌመንታሪ ስኩል ገንብተናል። ዩኒቨርሲቲ አልገነባንም። በምታውቁት ምክንያት ያለው ዩኒቨርሲቲ እንዲሆን ከስም ወጥቶ ዩኒቨርሲቲ እንዲሆን በሚል አሁን ለመጀመሪያ ጊዜ ኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉ 6 ወራት ስራዎቻችንን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ለእያንዳንዱ አፍሪካ ሀገር 2 ስኮላርሺፕ እንሰጣለን። ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም። በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን። ለዚህ ከእናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ። ቴክኖሎጂ ላይ መሽቀዳደም አለብን። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ የሚሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ። አራተኛው ግሪን ኢኮኖሚ ነው። አምስተኛው ኢንስቲትዩሽናል ሪፎርም ነው። በእነዚህ ምሰሶዎች በ2023 ምንም ጥርጥር የለውም ኢትዮጵያ የአፍሪካ የብልጽግና ተምሳሌት ኤክስ ዋይ ዜድ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። ስለ ግሪን ሌጋሲማ ኢትዮጵያ፣ ስለ ሪቨርሳይድማ ኢትዮጵያ፣ ኮሪደርማ ኢትዮጵያ፣ በስንዴ ራስ መቻልማ ኢትዮጵያ፣ ሲስተም ኦቶሜት አድርጎ ሰርቪስ ቨርቹዋል መስጠትማ ኢትዮጵያ እየተባለ የሚጠቀስበት ጊዜ ይመጣል። ያ እንዲመጣ የእናንተ ዳታ ጀነሬሽን በጣም ወሳኝ ነው። የተሰሩ ስራዎች ብዙ አርቲክል ማንጽፍ ካልሆነ ሲስተም አያዩም። ለዛ የእናንተ ሚና ይኖራል። ሁለተኛው ገቢር ነበብ የለውጥ ሂደት ነው።